ኢትዮጵያ በአንድ አርቲስቱ አማካይነት አፍሪካንን ወክላ አስቀድማ ለብራዚል ያለም ዋንጫ አለፈች። አፍሪካን ጭምር ወክለን ለብራዚሉ ያለም ዋንጫ እንድናልፍ ያደረገን አርቲስት ማን ነው? አርቲስቱ ለዓለም ዋንጫ እንድናልፍ ያደረገውስ በምንድን ነው የሚቀረው? ይሄ ግን በጣም መሰማት ያለበት ምናልባትም 2006 ከገባን እስካሁን ድረስ ትልቁ ወሬ ይመስለኛል። ቀጥሎ ምን ሰማው ፊፋ ከሚያካሂዳቸው ታላላቅ ውድድሮች መካከል በጉጉት የሚጠበቀው የዓለም ዋንጫ ነው። ይህ በየአራት ዓመቱ አንድ የሚደረገው ዓለም ዋንጫ የ2014 ብራዚል ላይ ይደረጋል። አገሮችም እዚህ ታላቅ ውድድር ላይ ለመሳተፍ ሩጫቸውን ተያይዘውታል። በዚህ ታላቅ ውድድር ላይ የተለያዩ ድርጅቶች ደግሞ ውድድሩን ስፖንሰር የሚያደርጉ ሲሆን ከፊፋ ከዓለም ዋንጫ ዋና ስፖንሰሮች መካከል ደግሞ ኮካኮላ አንዱ ነው። ኮካኮላ በብራዚሉ ዓለም ዋንጫ ላይ ለቅስቀሳ የሚሆኑ ሙዚቃዎችን እየሰራ ሲሆን ለዚህ ሙዚቃው ደግሞ ተወዳጁን ድምጻዊ ቴድሮስ ካሳሁንን ከአፍሪካ ከኢትዮጵያ መርጧል። ቴድሮስ ካሳሁን በብራዚሉ የዓለም ዋንጫ ላይ የቅስቀሳ ሙዚቃ መሪ ሙዚቃ እንዲሰራ ከተመረጡት አርቲስቶች መካከል አንዱ መሆኑን ያወቀው በዱባይ ሀገር የሙዚቃ ኮንሰርቱን እያቀረበ በነበረበት ወቅት ነው። የዛሬ ሳምንት ማለት ነው። የዛሬ ሳምንት ዱባይ ላይ ኮንሰርቱን እያቀረበ ባለበት ወቅት ቴድሮስ ከኒውዮርክ የስልክ ጥሪ ደርሷል። ይህ የኒውዮርክ የስልክ ጥሪ ደግሞ ከኮካኮላ ካምፓኒ መሆኑን ይነገራል። እናም የኮካኮላ ካምፓኒ ለብራዚሉ የዓለም ዋንጫ የሙዚቃ ለማሰራት እንደፈለገውና ይህንን ሙዚቃውን አብሮት ሊሰራ እንደመረጠው ይገልጻል። ድምጻዊውም በምርጫቸውና በቀረበለት የአብረን መስራት ጥያቄ በመደሰት ቀጣይ ቀጠሮ ይዛል። በዚህ በቀጣይ ቀጠሯቸው መሰረት በንግግራቸው መስማማት ደረጃ ላይ ደርሰው ስራዎች እንዴት መከናወን አለባቸው የሚለውን ፕላንና እቅድ አውጥተዋል። በዚህ መሰረት አርቲስቱ የዱባይ ስራውን ካጠናቀቀ በኋላ በቀጥታ ወደ ኬንያ አምርቶ ዓለም አቀፍ አቀናባሪዎች ባሉበት ሙዚቃውን ስቱዲዮ ገብቶ እንዲቀረጽ ስምምነት ላይ ደርሶ ወደዛ ያመራል። በመሆኑም ወደዛ አምርቶ በኬንያ ለአንድ ሳምንታት ያህል ዓለም አቀፍ አቀናባሪዎች ባሉ ለአንድ ሳምንት ነው ለአንድ ሳምንታት ለአንድ ሳምንት በዚህ ትንሽ ነገር ለመጫር ነው። እሺ ለአንድ ሳምንት ኬንያ ስቱዲዮ ውስጥ ገብቶ ስራውን አጠናቋል። ስቴዲ ይህ የብራዚሉ ዓለም ዋንጫ ላይ የመሪ ሙዚቃ ስራውን ያጠናቀቀው ከሰዓታት በፊት ነበር። ስራውን በቀጥታ እንደጨረሰ ወደ አውስትራሊያ አምርቷል። በአውስትራሊያ ሁለት ያህል የሙዚቃ ስራዎቹን ካቀረበ በኋላ በቀጥታ ወደዚህ ይመጣል ማለት ነው። እንደሚታወቀው በደቡብ አፍሪካ የዓለም ዋንጫ ላይ ዋካ ዚስ ታይም አፍሪካ በሚለው የሻኪራና ዌቪንግ ፍላግ ዘፈኖች ኬንያ ትላልቅ ቅስቀሳዎች እንደነበሩ ምናሳውሰው ነው። ስለዚህ ድምጻዊ ቴዲ አፍሮ እንደነዚህ አይነት እድሎችና እንደነዚህ አይነት ስራዎች ላይ ነው የገባው። በጣም ደስ የሚል ዜና ነው። የኢትዮጵያ ሙዚቃ የት እንደደረሰም የሚገልጽ ነው። ኢትዮጵያ ያገኘችው ትኩረትም የሚያሳይ ነው። አፍሪካን ወክላ ሙዚቃ ለዓለም ዋንጫ እንድትሰራ መመረጧ የቴዲ አፍሮም ደግሞ ዝና የት እንደደረሰ የሚያሳይ ነው። ስለዚህ በጣም ደስ የሚል ነው። ይህን የዓለም ዋንጫን በተመለከተ አንድ ብራዚላዊ አርቲስትም ተመርጦ ለላቲን አሜሪካ የሙዚቃ ስራ ሰርቷል። እሱ የተሰማ ነው። አሁን ከአፍሪካ ያው የተጠበቀ ነው። ጥቂት ወራት ስለቀሩት ማለት ነው። ደግሞ ብዙ ኃላፊነቶችንም የሚጨምር ነው። ይሄን ሙዚቃ የሚሰሩ ሙዚቀኞች በተለያዩ ሀገራት እየዞሩም ደግሞ ይሄን ሙዚቃም ከኮካኮላ ጋር አብረው ሆኖም ያቀርባሉ። ልክ ኬንያን እንዳደረገው ማለት ነው። ወደ ኢትዮጵያም እንደመጣ። ስለዚህ እንደዚህ አይነት እድሎችም ይኖራሉ ማለት ነው። ከዋንጫው ጋር አብሮ ሊዞርም ይችላል ማለት ነው። ቴዲም በተለያዩ ሀገሮች ላይ ይሄም ጥሩ ነገር ነው። በጣም አሪፍ። ስለዚህ ወደፊት ደግሞ ዜማው ግጥሙ ማን ነው የሚሰራው? ምን አይነት ነው የሚሆነው? ለምሳሌ ኢትዮጵያዊ ነገር ይኖረዋል ሙዚቃ ወይስ በእንግሊዝኛ ነው የሚሆነው? በአማርኛ ነው የሚሆነው? እነዚህ ነገሮችን ዝርዝር ወደፊት እንሰማለን ብለን እንጠብቃለን። ግዛቸው እናመሰግናለን።
ለኞቹ ቴዲ አፍሮ አምለሰት ሙጬና ጋሻ በራ ሞላ ተጣመሩ ቴዲ አምለሰትና ጋሻ በራ ሞላ የተጣመሩት ለምን ጉዳይ ነው የሚል ነው በጣም አሪፍ የመጨረሻ ወሬያችን ስለሺ ደምሴ ጋሻ በራ ሞላ አትበሉኝ ቢልም ካፋችን ቶሎ ሊጠፋ አልቻለም ምን እናርግ ስለሺ ነኝ ያኛው ገጸ ባህሪ ነው ተለያይተናል ብሏል አምለሰት ሙጬ ቴዲ አፍሮ አምለሰት እንኳንና ቴዲ እንኳን ባላሚስ ናቸው ተጣምረዋል ስለዚህ ስለሺ ምን ሊያደርግ ነው መሐላቸው የገባው የሚለው ነው እሺ ምንድነው አምለሰት ናት መንሲኦ አምለሰት ሙጬ ሞዴል የአንድ ወቅት ሚስ ኢትዮጵያ ተዋናይት ዳይሬክተር ጸሐፊ ናት ይቺ የባለም ብዙ ሙያ ባለቤት ናት እንግዲህ አሁን የጠቀስናቸውን ሰዎች እንዲጣመሩ ያደረገችው የሚጣመሩበት ምክንያት ደግሞ ዶክመንተሪ ፊልም ነው ይህ ዶክመንተሪ ፊልም አረንጓዴ መሬት የሚል መጠሪያ ይዟል ወይንም ርዕስ ተሰጥቶታል ይህንን አረንጓዴ መሬት የሚል በአምለሰት ሙጬ ተጽፎ ዳይሬክተር ተደርጎ ፕሮዲዩስ ተደርጎ እዛው ፊልሙ ላይ ደግሞ ራሷ ፕሬዘንት አድርጋ ተርኳለች ተርካ አጠናቀ የጨረሰችው ፊልም ነው ያጣመራቸው ይህ በአምለሰት ሙጬ ተሰርቶ የተጠናቀቀው ዶክመንተሪ ፊልም በሚቀጥለው ወር በሂልተን ሆቴል ይመረቃል ተብሎ እየተጠበቀ ነው ይህ ዶክመንተሪ ፊልም ለመስራት አምለሰት የተለያዩ ሰዎችን ቃለመጠይቅ አድርጋላቸው ወይንም ተደረገላቸው ሲሆን ከነዚህ መካከል ፊልሙን ለመስራት ቃለ መጠይቅ ከተደረገላቸው ሰዎች መካከል ክቡር ፕሬዝዳንት ግርማ ወልደ ጊዮርጊስ ይገኙበታል ክቡር ፕሬዝዳንትና አረንጓዴ ደግሞ እጅና ጓንት ናቸው ማለት ይቻላል በለም ኢትዮጵያ በተባለው ድርጅት ብዙ ጊዜ እንደዚህ ከአረንጓዴነት ጋር ተያይዞ ብዙ ስራዎችን የሰሩ ናቸው የፌደሪ ፕሬዝዳንት ክቡር አቶ ግርማ ወልደ ጊዮርጊስ ትክክል ስለዚህ እሳቸው ለዚህ ዶክመንተሪ ፊልም ይረዳሉ ተብለው ቃለ መጠይቅ ተደርጎላቸዋል ከዛ በተጨማሪ ሻለቃ ኃይሌ ገብረስላሴ ቃለ መጠይቅ ተደርጎለታል ከንጹህ አየር መተንፈስ ጋር ከስፖርቱ ጋር የሚያያዝ ማለት ነው እንዲሁም ደግሞ የተለያዩ ፕሮፌሰሮች የደን ምርምር ላይ የሚሰሩ ባለሙያዎች ቃለ መጠይቅ ተደርጎላቸው ነው አምለሰት አረንጓዴ መሬት የሚለውን ዶክመንተሪ ፊልም ሰርታ ያጠናቀቀችው የፊታችን ጥቅምት ወር ላይ ይመረቃል የተባለው ይህ ዶክመንተሪ ከ30 ደቂቃ በላይ ያልበለጠ ርዝመት ወይንም እድሜ አለው ተብሏል ይህ አምለሰት ሙጬ አረንጓዴ መሬት ዶክመንተሪ ፊልም ባለፈው አመት ነበር ይወጣል ተብሎ ፕሮግራም የተያዘለት ነገር ግን አምለሰት በወቅቱ በነበረባት የሰርግ ስነ ስርዓትና ልጅ የመውለድ ምክንያት ቀኑ ሊገፋ ተገዷል በመሆኑም በሚቀጥለው ወር ይወጣል ለሂልተን ሆቴል ይመረቃል ለዚህ ፊልም ዶክመንተሪ ለዚህ ዶክመንተሪ ፊልም ማጀቢያ ሙዚቃ ተሰርቶለታል ሁለት ያህል ማጀቢያ ሙዚቃ ነው የተሰራለት የመጀመሪያው ማጀቢያ ሙዚቃ የሰራለት ስለሺ ደምሴ ነው ጋሻ በራ ሞላ በክራር ማለት ነው ከስለሺ ደምሴ በተጨማሪ ያምለሰት ባለቤት ቴዲ አፍሮ እዚህ ፊልም ላይ ዜማና ግጥም ራሱ እንዲሁም ራሱ ያቀነቀነው ለፊልሙ ማጀቢያ የሚሆን ሳውንድ ትራክ ሰርቶለታል ቴዲ አፍሮ ይህን ሳውንድ ትራክ ወደ ዱባይ ከመሄዱ በፊት ለአዲስ አመት ወደ ዱባይ ከመሄዱ በፊት ነው ሰርቶ ያጠናቀቀው ስለዚህም በጣም አሪፍ ሳውንድ ትራክ ተብሎለታል የነዚህ ሁሉ ስራዎች ተጠናቀው የሚቀጥለው ወር በሂልተን ሆቴል ይመረቃል ተብሎለታል ይህንን ፊልም ለመስራት የተለያዩ ድርጅቶች እገዛ ያደረጉ ሲሆን የምረቃት ስነ ስርዓቱን ሙሉ ወጪ ግን ሜታ ቢራ ስፖንሰር እንዳደረገለት የማያ ፊልም ፕሮዳክሽን ዳይሬክተር አምለሰት ሙጬ ገልጻለች በጣም ደስ ይላል በጉጉት እንጠብቀዋለን ማለት ነው ይሄንን ዶክመንተሪ ፊልም አረንጓዴ መሬት በአምለሰት ሙጬ ትክክል ኢትዮጵያ አለኝ የምትለውን ታላቅ የሙዚቃ ትርኢት ለማቅረብ ዝግጅት ጀመረች ከህዝብ ለህዝብ በኋላ ታላቅ ነው የተባለ ትርኢት መቼና የት እንዲሁም ለማን የሚቀርብ ነው ትልቁን ታሪካዊ ትርኢት የሚያዘጋጀውስ ማን ነው ደግሞ ትቀጥላለህ ግዛቸው ይሄ ትልቁ ዝግጅት እዚህ ሀገራችን ውስጥ ነው የሚካሄደው በርዕሱ እንደገለጽ ነው ማለት ነው የአፍሪካ የሚዲያ መሪዎች ኮንፈረንስ ይባላል ይህ ኮንፈረንስ በየአመቱ የሚደረግ ኮንፈረንስ ሲሆን ይህ ኮንፈረንስ ዘንድሮ ለስድስተኛ ጊዜ የሚደረግ ነው ይህንን ታላቅ ኮንፈረንስ ደግሞ ሀገራችን ኢትዮጵያ አምና አዘጋጅ ከነበረችው ሴኔጋል ተቀብላ ለማስተናገድ ዝግጅቷን እያጠናቀቀች ትገኛለች በዚህ ታላቅ ኮንፈረንስ ላይ ለመካፈል ደግሞ ከ500 እስከ 600 የሚሆኑ የአፍሪካ የሚዲያ አመራሮችና የሚዲያ ባለቤቶች ጋዜጠኞች ይመጣሉ ለመምጣት ዝግጅታቸውን እያጠናቀቁ ነው ይህ ኮንፈረንስ ከሚቀጥለው ወር ከኖቬምበር 6 እስከ ሚቀጥለው ወር ሳይሆን የዛኛው ወር ከህዳር ጥቅምት 26 ማለት ጥቅምት 26 ነው ጥቅምት 26 እስከ 28 ድረስ
ድረስ ይደረጋል። በዚህ ጊዜ እንደሚደረግ ፕሮግራም ተይዞለታል። በዚህ ፕሮግራም ላይ ደግሞ ይህ ፕሮግራም ሲደረግ ማለት ነው ይህ ፕሮግራም ሲደረግ የኢፌዴሪ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝን ጨምሮ በርካታ መሪዎች ይገኛሉ ተብሏል። ተገኝተውም በአፍሪካ ሚዲያ ዙሪያ ውይይትና ንግግር ያደርጋሉ። ይህንን ታላቅ ኮንፈረንስ በዚህ ታላቅ ኮንፈረንስ መዝጊያ ለተደግሞ ከዚህ በፊት በአገራችን ታሪክ ተደርጎ የነበረው የህዝብ ለህዝብ የሙዚቃ ዝግጅት ነው። ትልቁ ማለት ነው በጣም ከትልቆቹ ከማይረሳው ነው። ትክክል። ልክ በዚህ ደረጃ የሚሄድ የሙዚቃና የውዝዋዜ ትርኢት የሚደረግ ይሆናል። ይህ ትርኢት ደግሞ ኮንፈረንሱ ላይ ለሚታደሙ ወይንም ለሚገኙ የሚዲያ ባለሙያዎች የሚቀርብ ይሆናል። እነዚህ ከ500 እስከ 600 የሚሆኑ የአፍሪካ የሚዲያ ባለሙያዎች የኢትዮጵያ ሙዚቃ፣ የኢትዮጵያን ውዝዋዜ፣ የኢትዮጵያን ባህል ተመልክተው የተለያየ ዘገባዎች፣ የተለያየ እይታዎችና አመለካከቶች ይዘው ሄደው የኢትዮጵያን መልካም ገጽታ መልሰው በየሀገራቸው ለሚገኙ አንባቢዎችም አድማጮችም የቴሌቪዥን ተመልካቾችም ያቀርባሉ ተብሎ እየተጠበቀ ነው። ይህንን ታላቅ የሙዚቃና የውዝዋዜ ዝግጅት ደግሞ የሚያደርጉት እየሰሩ ያሉት የጃዝ ሙዚቃ ፈጣሪው ሙላቱ አስታጥቄና የኢትዮ ጃዝ ሙዚቃ ፈጣሪው ማለት ነው። እንዲሁም ደግሞ በውዝዋዜ ከ200 ተወዛዋዦች በላይ ያፈራውና ስሙ ገናናው ተመስገን የተመስገን ልጆች ፈጣሪ ህጻናትን ያሰባሰበ በጣም ባለተሰጥኦ ልጆች ያሰባሰበ ድምጻዊም ተወዛዋዥም ነው ተመስገን። ትክክል። ስለዚህ እነዚህ ሁለቱ ባለሙያዎች ስራዎቻቸውን ያቀርባሉ። ከተለያዩ ብሔረሰቦች የተውጣጡ የኢትዮጵያን የሚወክሉ ስራዎችን እየሰሩ እያዘጋጁም ይገኛሉ። እነዚህ ባለሙያዎች በተለይ በዚህ ሙዚቃና ውዝዋዜ ዝግጅት ላይ ከኢትዮጵያ ብሔረሰብ ጭፈራዎች በተጨማሪ ከመጀመሪያው የሙዚቃ ፈጠራ ከዜማ ፈጣሪው ቅዱስ ያሬድ ጀምሮ እስከ ዘመናዊ ሙዚቃ ድረስ የኢትዮጵያ ሙዚቃ ስራዎች ለታዳሚያን ይቀርባሉ። ይህንን የሙዚቃና የውዝዋዜ ዝግጅት ወጪ የሚችለው ደግሞ የኢትዮጵያ መንግስት ሲሆን መንግስት ወጪውን ብቻ ሰጥቶ ዝም አላለም። ይህንን ዝግጅት በተሳካ ሁኔታ እንዲጠናቀቅ የመንግስት ኮሙኒኬሽን ሚኒስትር አቶ ሬድዋን ሁሴን የሚመሩት ኮሚቴ ተዋቅሮ በከፍተኛ ሁኔታ እየተንቀሳቀሰ ይገኛል ማለት ነው። ዝግጅቱ ያማረና የደመቀ እንዲሆን ማለት ነው። ስለዚህ ከህዳር 26 እስከ 28 ቀን ድረስ ቦታው ጥቅምት 26 እስከ 28 ከጥቅምት 26 እስከ 28 ድረስ ይደረጋል። ቦታው ደግሞ ጊዮን ሆቴል ተብሎ ፕሮግራም ተይዞለታል። በጣም ደስ የሚል ነገር ነው። ያስፈልጋሉ እንደዚህ አይነት ዝግጅቶች። ስለዚህ መደረጉም ደግሞ በጣም ደስ ይላል። ስለዚህ በጉጉት እንጠብቃለን ይሄን ትልቅ ዝግጅትም ለማየት ማለት ነው። በጣም ትክክል። በተለይ ይሄ እዚህ የአፍሪካ ሚዲያ መሪዎች ኮንፈረንስ ላይ ደግሞ እንደዚህ አይነት ትልቅ ዝግጅት መደረጉም የኢትዮጵያ መልካም ገጽታ ለሌላው ዓለም ለማሳየት ትልቅ እድልና ትልቅ አጋጣሚም ነው ተብሏል።